ቻፓ ራዳርን አስተዋውቃችሁ። ለመጀመር የእርሶን ቻፓ ዳሽቦርድ ይክፈቱ። ከዚያም በተጨማሪ አገልግሎቶች ሞር ስር ወደ ራዳር ክፍል ይሂዱ። እዚህ ሁለት ዋና አማራጮችን ያገኛሉ፣ ህጎች ሩልስ እና ዝርዝሮች ሊስትስ። ዝርዝሮች ሊስትስ የሚፈልጉትን መረጃ የሚያስቀምጡበት ማዕከል ሲሆን ህጎችን ከመፍጠሩ በፊት የሚያስገቡት መረጃ ነው። እዚህ ውስጥ የተለያዩ መረጃዎችን ልክ እንደ ብሎክድ ነምበርስ፣ አካውንት ሊሚትስ ወይም ዊዝድሮዋል ትሬሾልድ በሲኤስቪ ፋይል መልኩ ወደ ራስዎት በኮማ እየለዩ ማስገባት ይችላሉ። በህጎች ሩልስ ስር አጭበርባሪዎችን ለመከላከል ከንግዶ ጋር የሚስማማ ህግ መፍጠር ይችላሉ። ራዳር ሁለት የህግ አይነቶችን ይሰጡታል፣ የፈቃድ ህጎች አውተንቲኬሽን ሩልስ እና የእግድ ህጎች ብሎክ ሩልስ። የፈቃድ ህጎች አውተንቲኬሽን ሩልስ በተወሰኑ ሁኔታዎች አትሪቢዩትስ ላይ ተመስርተው ክፍያዎች እንዲገመግሙ ወይም እንዲያጸድቁ ያግዞታል። እንደ መጠን አማውንት ወይም ሞባይል ያሉ አማራጮችን ይምረጡ። ኦፕሬተር በሚለው ስር ደግሞ የመረጡት አትሪቢዩት እንዴት እንዲሰራ እንደሚፈልጉ ይምረጡ። በመቀጠል ከዚህ በፊት ያስገቡትን ሊስት ይምረጡ። አድ የሚለውን በመጫን ይጨርሱ። እግድ ህጎች ብሎክ ሩልስ አጠራጣሪ ግብይቶችን በፍጥነት ያስቆማሉ። ለምሳሌ የተወሰኑ ስልክ ቁጥሮችን ወይም መለያዎችን ወዲያውኑ ማገድ ይችላሉ። የፈጠሩትን ህግ ወደ ትግበራ ከማዋሉ በፊት ቴስት ማድረግ ይችላሉ። እንዲሁም ማስተካከል የፈለጉት መረጃም ካለ ኤዲት ማድረግ ይችላሉ። አንዴ ካስጀመሩት በኋላ ራዳር እያንዳንዱን ግብይት ይከታተላል። ከፍተኛ ስጋት ያላቸውን በመከልከል መካከለኛ አደጋዎችን በመለየት እና ህጋዊ ክፍያዎችን ወዲያውኑ በማጽደቅ ስራውን ይሰራል። በእያንዳንዱ ግብይት ደህንነቶን ያስጠብቁ። ለበለጠ መረጃ ቻፓ.co ራዳርን ይጎብኙ።